የጥንቸሎቹ ለቅሶ ይቀጥል። አሁን አይደለም እኔ አሁን ጥንቸሎቹ ሳይሆን የሚሞቱት እኔ ነኝ የምሞተው። ከዚህ በኋላ ከፍተኛ አይነት ይዤ ስመጣላችሁ እኔን ራሴን ገለውና እኔ ሞትና ከዛ በኋላ ድጋሚ ኢትዮጵያ ገባው እላለሁ እንጂ ጥንቸሌን ከዚህ በኋላ አልገልም። ሁለት ሳምንት ተጠቅሜባታለሁ። በቃ ጥንቸሏ በመማር ተጠቀምኩባት፣ በአቤል ተጠቀምኩባት። ከዚህ በላይ ይበቃታል። አሁን ትነቁብኛላችሁ። ጥንቸሎቹ ላከብር ነው ብል ትነቁብኛላችሁ። ስለዛ ራሴን እገላለሁ ለአንድ ሳምንት። ቤታ ሞተች ጠላትም ወዳጆች እንዴት አይሆንም ይሄ ሲሉ ጠላቶች ደግሞ እንኳን አደረገላት በሉ አሁን እሷ ሞታለች ቪውን እኔ ጋር አምጡት የሚሉም ሰዎች ሊኖሩ ይችላሉ። ከዛ እኔ ደግሞ ኢትዮጵያ ውስጥ እጂ ጎንደር ላይ ስክስክ እያልኩኝ ቪዲዮ ለቃለሁ ማለት ነው። ራሴን እገላለሁ ያኔ። ከዚህ በኋላ የጥንቸሎቹ ተዘግቷል ፋይሉ። ቴንኪው። ግን እንዲሁ ዝም ብለን ማልቀስ እንፈልጋለን ካላችሁ ዓርብ ዕለት ሁላችሁም ገስት እየገባችሁ ጥቁር ለብሳችሁ ቪዲዮ ከፍታችሁ አብረን ማልቀስ ይቻላል። አለቀ። ማልቀስ እንፈልጋለን የምትሉ ሰዎች ችግር የለውም፣ ቤቱ ይከፈታል፣ ተሰብስበን እናለቅሳለን። ውዲያውን በስማም በምናምን እኔ ሞታለሁ ስላልኩኝ እግዚአብሔር ቆጥሮ በአፍሽ የሚገልሽ መሰለሽ። ጽዋሽ ተጽፎ አልቋል። እግዚአብሔር ደራሲኛ ተዋናይ ነን። አለቀ። ህይወት ይቀጥላል። እግዚአብሔር ደራሲ ነው፣ እኛ ተዋናይ ነን። እግዚአብሔር ጽዋሽ ሲሞላ ትሞቻለሽ። አለቀ። በምን እንደምትሞች እግዚአብሔር ቀድሞ ያውቃል። በመኪና አደጋ ታመሽ ተኝተሽ በሰው ተጨፍጭፈሽ በምን እንደምትሞች እግዚአብሔር ጽፎ ጨርሶታል፣ ያውቀዋል አሟሟትሽን። አለቀ። አላየሽም? ገመድ ላይ ራሳቸውን አንጠልጥለው ሊሞቱ ሲጤጤጤ ቢሉ ገመዱ ይበጠስና ይተርፋሉ። ሰው ይመጣል ያድናቸዋል። አለቀ በቃ።